አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተክርስቲያን ጠብቃት። ለነገሥታትና ለመኳንንት ንጹሕ ለሆነ ወገን ማደሪያ ትሆን ዘንድ የጠራሃት በዚህ ቅድስት ቤተክርስቲያን ተሰብስባችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ የጸለያችሁ የመጸወታችሁ ያመሰገናችሁ ቃሉን የሰማችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን በደላችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሕሊና በድንጋሌ ነፍስ ትምት የምትሆን የማርያም ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው ይጠብቃችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶችና እናቶች፣ እህቶችና ወንድሞች እንዲሁም ሕፃናት በየስማችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ባለፈው ይቅር እንዲለን ለሚመጣው እንዲጠብቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔን ኃጢአት የወገኖችን የሕዝብንም ኃጢአት ይቅር በል። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነት በሁላችን ላይ ይደር። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባ እግዚአብሔር ያሎ ምስለ ኩልክሙ